የስኳር መጠኔ ከ10.3 ወደ 5.6 ተሸጋግሯል። የስኳሩን ታሪክ ወደኋላ እንመለስና እንግዲህ ወደኛ ሲመጡ የ3 ወር ክምችቱ 10.3 እንግዲህ በጣም ከፍተኛ ደረጃ ደርሷል ተብሎ የሚታሰብ የስኳር ችግር ነውና ቤት ገብቼ ዩቲዩብ ሳይ አንድ ታማሚ ኢንተርቪው ሲደረግ አየሁ። ወደዚህ መጥቼ በባለሙያው እገዛ በየወሩ ክትትል እያደረግኩኝ የስኳር መጠኔ ወደ 5.6 ተሸጋግሯል። ኮሌስትሮል 287 ነበረ። አራቱም ነፃ እንደሆንኩ ተነግሮኝ ደስተኛ ነኝ። የጉበት ቅባት ነፃ ሆኛለሁ። ኪሎዬ ከ84 ኪሎ በአሁን ሰዓት 74.6 ኪሎ ላይ እንደምገኝ እንደገና የተፈጠርኩ ነው የሚመስለኝ። እኔ አሁን በአሁን ሰዓት ያለሁት ድሮ ጎረምሳ ሆኜ እንቀሳቀስ የነበረው ደረጃ መውረድ መውጣት አሁን እንደ ፋሽን አድርጌ ይዤዋለሁ። በ6 ወር ቆይታ ብዙ የተማሩት ነገር አለ ብዬ አስባለሁ አይደለ? ያ እና እንግዲህ ባስተማርነውት ባሳየሁት የአኗኗር ዘይቤ እስከቀጠሉ ድረስ የስኳር መጠኑ በዚሁ ይቀጥላል ብለን ነው የምናምነው። ምርመራ ማድረጉን ክትትል ማድረጉን ግን እንደሚቀጥሉ ደግሞ ተስፋ እናደርጋለን። በተመሳሳይ ሁኔታ ከነበረባቸው ከፍተኛ ኮሌስትሮል፣ የጉበት ስብም ሙሉ በሙሉ ነፃ በመውጣታቸው የተሰማንን ደስታ ለመግለጽ እንፈልጋለን። እንግዲህ ለቤተሰቡም ይሄ በጣም ትልቅ እረፍትና ደስታ ነው። የዛ ተጋሪ ስለሆን ደግሞ እኛም በጣም ኩራት ይሰማናል። አቶ ሰሎሞን